ተድባበ ማርያም አማራ ሳይንት የምትገኘው የአማራ ቋንቋ የተነገረባት ብዙ ሊቃውንትን ያፈራች የሐዲስና የብሉያትን መድረክ የሆነች ቦታ ላይ በመምጣቴ የተሰማኝ ደስታ ወሰን የለውም። የርዕሰ አድባራት ወገዳማት ተድባበ ማርያም ቤተክርስቲያን በብሉይ ኪዳን ዘመን የ900 ዓመታት የምስረታ ዓመት ታሪክ ያላት ስትሆን መስዋዕተ ኦሪት፣ ሥርዓተ ኦሪት ተከናውኖባታል። የርዕሰ አድባራት ወገዳማት ተድባበ ማርያም ቤተክርስቲያን በ330 ዓመተ ምህረት በነገስታቱ በአብርሃና አጽብሃ ዘመነ መንግስት በሊቀ ጳጳሱ በአባ ሰላማ ከሳቴ ብርሃን ወይም ቅዱስ ፍሬምናጦስ ዘመነ ክህነት የሐዲስ ኪዳን መስዋዕት ተሰውቶባታል። እነዚህ ቦታዎች እስከ አሁኑ ሰዓት ድረስ ምንም አይነት የስም ለውጥ ሳይደረግባቸው አንዳንድ የፊደል ተፋልሶ ብቻ አንዳንዶቹ ናቸው ለዛው የሚያጋጥማቸው አሉ። እስካሁን ድረስ በዚህ ስም ነው የሚጠሩ።